ሰላም እንዴት ናችሁ? ዛሬ ደግሞ የመጣው ብራዘር ፕሪንተር 5200 ቶነር ሪሴት ችግር ሲያጋጥማችሁ ቶነር ሳገዙ እንዴት ሪሴት እንደሚደረግ አብረን እናያለን ማለት ነው። ኦኬ መጀመሪያ ምንድነው የምናደርገው? ከቨራችን እንከፍተዋለን። ከዛ ቶነራችን እናወጣዋለን። ኦኬ ከዛ ምንድነው የምናደርገው? ካንሰል ፕላስ ሴኪዩር የሚለውን አንድ ላይ ፕሬስ እናደርገዋለን። ለ5 ሰከንድ ያህል ፕሬስ እናደርገዋለን። ኦኬ ከዛ ልክ እንዲህ ሲመጣ ACTR ምናምን ብሎ እስከሚመጣ ድረስ ፕላስ ምልክቱን እንነካዋለን። ከዛ ኦኬ እንለዋለን። ሪሴት አክሴፕት የሚል አለ። ሪሴት እናደርገዋለን። ፕላስ ምልክቱን እንነካዋለን ማለት ነው። ኦኬ አክሴፕት ሆኗል ማለት ነው እንደምታዩት ማለት ነው። ስለዚህ ፊክስ ሆኗል ማለት ነው። ከዛ ቶነራችን ወደ ነበረበት ቦታ እንዘጋዋለን ማለት ነው። ቶነር ካርትሪጃችን ከዛ በሩን እንዘጋዋለን። ኦኬ ከዛ ዳታ እስከሚበራልን ቼክ እናደርጋለን። ዳታ የሚለው ሜሴጅ አለ፣ እሱን ቼክ እናደርጋለን ዳታ እስከሚበራልን ማለት ነው። ኦኬ እሺ አሁን እንደምታዩት ዳታው እየበራ ነው ማለት ነው። ስለዚህ ፕሪንተራችን በቀላሉ ፊክስ አድርገናል ማለት ነው። ስለዚህ እንደዚህ አይነት ሲያጋጥማችሁ ቶነር ሳትቀይሩ ፊክስ ማድረግ ትችላላችሁ ማለት ነው። ይህ ቪዲዮ ከተመቻችሁ ፎሎ አድርጉን። እናመሰግናለን። ቴንኪው